መታሰቢያን የሚያደርግ የልቡን በጎ መሻት ፈጽምለታለሁ፣ ጸጋና በረከትንም እሰጠዋለሁ። እስከ 15 ትውልድ ድረስ እምርልሃለሁ፣ በገዳምህ የተቀበረውን እምርልሃለሁ ብሎ ጌታችን ቃል ኪዳን የገባላቸው ውሃ ተሸክሞ ወደ ገዳማቸው በማምጣት የሚያገለግላቸውን አህያ የበላባቸውን ጅብ ለ7 ዓመታት ውሃ ያስቀዱ የተገለገሉበት በመንዝ በጎንደር በወሎና በተለያዩ የሀገራችን ክፍሎች በመዘዋወር ወንጌልን እየሰበኩ ድውያንን የፈወሱ ከግራኝ አህመድ ዘመን በኋላ ተዳክሞ የነበረውን የቅዱስ ያሬድ የቅዳሴ ዜማ ትምህርትን በሰለል ኩላ ሚካኤል ገዳም ጉባኤ ዘርግተው ለደቀ መዛሙርት በማስተማር በአሁኑ ሰዓት የሰለል ኩላ ቅዳሴ ተብሎ የሚጠራውን የዜማ ባህል ለኛ ትውልድ ያስተላለፉልን እንኳን ለሰው ልጆች ለእንስሳት ይራሩ ነበርና ሚዳቋን ከአዳኞች እጅ ያዳኗት የተራበውን ዝንጀሮ የመገቡት ኢትዮጵያዊ አባት ጻድቁ አቡነ መልክዓ ክርስቶስ ወር በገባ በ5ኛው ቀን የመታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ በአቡነ መልክዓ ክርስቶስ ጸሎት ይማረን ይቆየን።